የእግዚአብሔር ቃል ፈጣሪ። ይሄ የእግዚአብሔር ቃል ህይወታችን የሚለውጥ ነው፣ ይሰራል። የእግዚአብሔር ቃል ዋና ነገር ነው። እሺ ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ እህቶች ወንድሞች እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። የእግዚአብሔር ስም የተባረከ ይሁን። ዛሬ አንድ የእግዚአብሔርን ሐሳብ ላካፍላችሁ መጥቻለሁ። ሻሎም። የጌታ ሰላምና ጸጋ ይብዛላችሁ። በጣም ደስ ያለኝ ሐሳብ ነውና እሱም ማወራው ስለ እግዚአብሔር ቃል ነው። የእግዚአብሔር ቃል ማለት በጣም ዋና ነገር ነው። የእግዚአብሔር ቃል ዋና ነገር ነው። ህይወታችን ቅርጽ የሚይዝበት የሚስተካከልበት የእግዚአብሔርን ሐሳብ ትክክለኛ የእግዚአብሔርን ሐሳብ የምናገኝበት ለአገልግሎታችን ግባት የሚሆንበት ዓለማት እንዴት እንደተፈጠሩ የምናውቅበት የእግዚአብሔር ጸጋ ስጦታዎች እንዴት እንደሚፈልቁ ወይም እግዚአብሔር በእኛ እንዴት እንደሚሰራ የምናውቅበት የእግዚአብሔር ቃል ሕያው የሆነ የሚሰራ የእግዚአብሔር ቃል ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው እንደሆነ ይናገራል። የሚሰራ በሁለት በኩል ከተሳለው ሰይፍ ይልቅ የላቀ እንደሆነ የሚሰራ እንደሆነ ይሰራል እና ሌላ ቦታ ደግሞ የእግዚአብሔር ቃል እንደዚህ ስለ እግዚአብሔር ቃል እንደዚህ ይላል። የኔ ቃል ይላል እግዚአብሔር ራሱ ነው የተናገረው በነቢዩ። የኔ ቃል አንዴ ካፌ ካወጣ ሳይሰራ በከንቱ እንዲሁ ወደ እኔ አይመለስም ይላል እግዚአብሔር። የኔ ቃል ካፌ አንድ ጊዜ ከወጣ ሳይሰራ አይመለስም ይላል እና የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ህይወታችን የሚለውጥ ነው፣ ይሰራል፣ እንዲሁ በከንቱ አይመለስም። ስለዚህ ነቢያቶች ብዙ ጊዜ ሲናገሩ እንደውም መልእክት ሲያስተላልፉ እንዳሁኑ ዘመን አሁን እንዳሉ ዘመን ነቢያቶች ወይም አገልጋዮች አይደሉም። እንዲህ ይላሉ፣ ከቃል ነው የሚጀምሩት። እንደዚህ ብለው ነው የሚጀምሩት፣ የእግዚአብሔር ቃል ወደ እኔ እንዲህ ስል መጣ ይላል። ኤርሚያስ በተለይ ሕዝቅኤልን ስናይ ነቢያቶችን ስናይ በብዛት የእግዚአብሔር ቃል ወደ እኔ እንደዚህ ስል መጣ። የእግዚአብሔር ቃል ከመጣ በቃ ማለት መጀመሪያ ደረጃ የሚያቀርቡት የሚናገሩት የእግዚአብሔር ቃል ወደ እኔ እንዲህ ስል መጣ ብሎ ነው የሚጀምሩት። መልእክት ትንቢት የሚጀምሩት ማለት ነው እና የእግዚአብሔር ቃል ዋና ነገር ዋና የህይወታችን መመሪያ። ስለዚህ ስለ እግዚአብሔር ቃል ትንሽ ነገር ልነግራችሁ ፈልጌ በጣም ትንሽ ነገር ስለ እግዚአብሔር ቃል እንደሚሰራ የእግዚአብሔር ቃል ሕያው እንደሆነ ትንሽ ነገር ልነግራችሁ ፈልጌ ነው። ስለ እግዚአብሔር ቃል ስንመለከት በመጀመሪያ የእግዚአብሔር ቃል ፈጣሪ፣ ሰማይ ምድር የተፈጠረው በእግዚአብሔር ቃል። ሰማይ ምድር የተፈጠረው በእግዚአብሔር ቃል። በመጀመሪያ ደረጃ የእግዚአብሔር ቃል ፈጣሪ። ስለዚህ የእግዚአብሔር ቃል ፈጣሪ ስለሆነ በህይወታችሁ የተበላሸ ነገር፣ በህይወታችሁ ፈር የለቀቀ ነገር ለዚህ ለእግዚአብሔር ቃል ከተገዛችሁ፣ ለእግዚአብሔር ቃል ራሳችንን አሳልፈን ከሰጠን የእግዚአብሔር ቃል የተበላሸውን ነገር የሌለውን ነገር መፍጠር ይችላል በእኛ ህይወት ላይ። ስለዚህ የእግዚአብሔር ቃል ፈጣሪ እንደሆነ እንደዚህ ይናገራል። በመጀመሪያ ይላል ዘፍጥረት ምዕራፍ 1 ላይ በጣም የሚገርም ሐሳብ ነው። ዘፍጥረት 1 ላይ በጣም ነው የሚደንቀኝ ሐሳቡ፣ ክፍሉ ራሱ በጣም ነው የሚደንቀኝ። ሰማይ ምድር የተፈጠረው በእግዚአብሔር ቃል። ሰማይ ምድር የተፈጠረው በእግዚአብሔር ቃል። ዛሬም በህይወታችን ብዙ ነገር የሚፈጠረው በእግዚአብሔር ቃል። ስለዚህ ለእግዚአብሔር ቃል ስፍራ ልንሰጥ ይገባል። እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ስለዚህ ሰማይ ምድር የተፈጠረው በማን ቃል ነው? በእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል ፈጣሪ ነው። ስለዚህ ልናጠናው፣ ልናነባው፣ ልናሰላስለው ለእግዚአብሔር ቃል ቦታ ልንሰጥ ይገባል። ለእግዚአብሔር ቃል ቦታ ልንሰጥ ይገባል። የእግዚአብሔር ቃል ፈጣሪ ስለሆነ፣ የእግዚአብሔር ቃል ሰራተኛ ስለሆነ፣ የእግዚአብሔር ቃል ሁሉን ስለሚሰራ፣ በሁሉ ላይ ነገር ላይ ስልጣን ስላለው ለእግዚአብሔር ቃል ስፍራ ልንሰጥ ይገባል። ምንድነው? የእግዚአብሔር ቃል ፈጣሪ የሚፈጥር የሌለውን ነገር ወደ መኖር የሚያመጣ ባዶውን ነገር የሚሞላ ብቻ ቃል ይምጣ። የማቃል የእግዚአብሔር ቃል። በህይወታችሁ ላይ ባዶነት ካለ፣ ምድረ በዳ ውስጥ ካላችሁ የእግዚአብሔር ቃል ይፈጥራል። የእግዚአብሔር ቃል የሌለውን ወደ መኖር ያመጣል። ይሄ የእግዚአብሔር ቃል ሕያው የሆነ የእግዚአብሔር ቃል ፈጣሪ ይፈጥራል። የሌለውን ነገር መፍጠር ይችላል። ሰማይና ምድር የተሰራው በዚህ ቃል። ይሄ ቃል አምኑ።
ይሄን የእግዚአብሔርን ቃል አንብቡ። እህቶች፣ ወንድሞች፣ አባቶች፣ እናቶች፣ ወጣቶች ህይወታችሁ እንዲለወጥ ከፈለጋችሁ፣ እግዚአብሔር በእናንተ ህይወት ላይ እንዲፈጥር ከፈለጋችሁ ይህንን የእግዚአብሔርን ቃል አንብቡ። ይህን የእግዚአብሔርን ቃል እናንብቡ። ይህ ሕያው ነው። ፈጣሪ ብቻ ሳይሆን ሕያው ነው፣ የሚሰራ ነው። ይሰራል በህይወታችን። እግዚአብሔር ይባላል። ለእግዚአብሔር ቃል ራሳችንን ሰሜት እናድርግ። ለእግዚአብሔር ቃል ራሳችንን እናስገባ። የእግዚአብሔር ቃል ፈጣሪ ጌታ ይባላል። ፈጣሪ ብቻ አይደለም ሚለው ስለ እግዚአብሔር ቃል። ሌላ ደግሞ ሁለተኛ ላሳየ ዮሐንስ ወንጌል ምዕራፍ 1 ላይ በጣም ነው የሚገርመኝ። በጣም ይሄ ክፍል ይገርመኛል። እግዚአብሔር የተባረከ ይሁን። በጣም የተባረኩበትን ነው የምናገረው እና ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስለዚህ ፈጣሪ ብቻ አይደለም፣ መፍጠር ብቻ ስራ ሳይሆን ራሱ የእግዚአብሔር ቃል እግዚአብሔር። ስለዚህ አንድ ሰው የእግዚአብሔርን ቃል ያቀና ከሆነ እያነበበ ከሆነ እግዚአብሔርን እያወቀ ነው። እግዚአብሔርን በህይወቱ ላይ እየሳለ ነው። እግዚአብሔርን እየተሞላ ነው ማለት ነው። የእግዚአብሔርን ዕውቀት ወደ ውስጡ ወደ ህይወቱ እየከተተ ነው። ስለዚህ ዲያብሎስ በቀላሉ ሊያገኘው አይችልም። ከእግዚአብሔር ሐሳብ ሊያስወጣው አይችልም። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ስለዚህ ይሄ ቃል በመጀመሪያ የነበረ ነው። ይሄ ቃል በመጀመሪያ የነበረ ነው። በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ ይላል። ያ ቃል ራሱ ማን ነበር ይላል? እግዚአብሔር ነበረ ይላል። ያ ቃል ራሱ ማን ነው? እግዚአብሔር ነው። ፈጣሪ ብቻ ሳይሆን ማን ነው? ቃሉ ራሱ እግዚአብሔር ነው። ስለዚህ አንድ ሰው ቃል ሲያነብ እግዚአብሔርን እየተሞላ ነው። እግዚአብሔርን እያወቀ ነው። የእግዚአብሔርን አሰራር በህይወቱ ላይ እያነገሰ ነው። የእግዚአብሔርን ዕውቀት፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ የተሞላ ነው ማለት ነው። ስለዚህ ጠላት በቀላሉ ሊያሸንፈው፣ ጠላት በቀላሉ ህይወቱ ላይ እንደፈለገ ሊያደርግ አይችልም ማለት ነው። ሊገባ አይችልም። እግዚአብሔር ይባረክ። ሌላ ደግሞ ላሳያችሁ ስለ እግዚአብሔር ቃል። የእግዚአብሔር ቃል ሰይፍ፣ አሜን። በሁለት በኩል የተሳለ ምንድነው? ሰይፍ ነው ይላል ዕብራውያን 4:12። በሁለት በኩል ከተሳለው ሰይፍ የእግዚአብሔር ቃል ይበልጣል። የእግዚአብሔር ቃል ይበልጣል፣ ይቆርጣል። አስፈላጊ ያልሆኑ ነገሮች በህይወታችን ላይ አስፈላጊ ያልሆኑ ነገሮች ከህይወታችን ላይ አስፈላጊ ያልሆኑ ነገሮችን የእግዚአብሔር ቃል ይቆርጣል። ማያስፈልገውን ነገር ያስወግዳል። በኢየሱስ ስም አሁንም ቃሉ ያስወግዳል ከህይወታችን ላይ አስፈላጊ ያልሆኑ ነገሮች፣ ለክብሩ የማይበጀው ነገር። ስለዚህ የእግዚአብሔር ቃል በሁለት በኩል ከተሳለው ሰይፍ ምን ያደረገ ነው? የላቀ ነው። ጌታ ይባረክ። ያ ብቻ አይደለም። የእግዚአብሔር ቃል ለእግራችን ማብራት ነው፣ ለመንገዳችን ምንድን ነው? ብርሃን ነው ይላል ዳዊት ሲናገር። የእግዚአብሔር ቃል ለእግራችን መንገድ ለመንገዳችን ደግሞ ምንድን ነው? ብርሃን ነው። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ስለዚህ በብርሃን ለመመላለስ ህይወታችን ላይ ፈውስ እንዲከናወን፣ ለብዙዎች በረከት እንዲሆን፣ ለሀገር በረከት ለመሆን፣ ለምድራችን በረከት እንዲሆን፣ አሁን እቺ ምድር፣ እቺ ኢትዮጵያ፣ እቺ ዓለም የእግዚአብሔር ቃል የሚያውቅ ትውልድ ያስፈልጋል። ጌታ ይባላል። የእግዚአብሔር ቃል ለእግራችን ለመንገዳችን ለእግራችን መንገድ ለመንገዳችን ምንድን ነው? ብርሃን ነው። የእግዚአብሔር ቃል ለመንገዳችን ምንድን ነው? ብርሃን ነው። ብርሃን ነው። በእግዚአብሔር ቃል ከተሞላ በብርሃን ነው። ጌታ እየተባረከ። ስለዚህ ይሄንን የእግዚአብሔርን ቃል ማወቅ አለብን። ይሄን የእግዚአብሔርን ቃል ማንበብ አለብን። ይሄን ለእግዚአብሔር ቃል ጊዜ ቦታ ሰጥተን ቁጭ ብለን ማጥናት፣ ቁጭ ብለን ማንበብ አለብን። ምዕራፍ በምዕራፍ ማንበብ አለብን። ያኔ ሰይጣን እንደፈለገ በእኛ ህይወት ላይ ምንም ሊያደርግ አይችልም። የስህተት አስተማሪዎችን የምንመልሰው ብዙ ጊዜ ጳውሎስን ካየን የስህተት አስተማሪዎችን የሞገተው በእግዚአብሔር ቃል። ይሄ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ በዘመኑ በዛን ጊዜ ለተነሳው ስህተት የተጻፈ መጽሐፍ ነው። ለማረም ስህተቶችን ለማረም የተፈጠረውን ውዝግብ ለመፍታት የተጻፈ ነው። ብዙ ሐዋርያ ጳውሎስ የጻፋቸው መልእክቶች ስህተትን ለማረም ነው የጻፋቸው፣ በእውነተኛው ቃል፣ ስህተትን በእውነተኛው ቃል። ስለዚህ የእግዚአብሔር ቃል ይሄ ነው።
ሌላ አንድ ነገር ላሳያችሁ፣ በጣም ደስ የሚል ነው ይሄ። ደስ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 16 ላይ እንዲህ ይላል፣ አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ ጽናቴን ሁሉ አውቀሃል ይላል። ይሄ ማለትም አንተ ግን ትምህርቴን፣ አካሄዴን፣ እምነቴን፣ ትዕግስቴን ሁሉ አውቀሃል፣ ጽናቴንም አውቀሃል፣ ስደቴንም መከራዬንም በአንጾኪያ በኢቆንያን በሊስጥራንም የደረሰብኝ ሁሉ የታገስኩትን ስደትም ታውቃለህ። ጌታም ከነዚህ ሁሉ አዳነኝ። ማን? ጳውሎስ ነው ያለው ለልጁ ለጢሞቴዎስ። ይሄን ያወቀው እንዴት ነው? የእግዚአብሔርን ቃል በመማር ነው። የእግዚአብሔርን ቃል በማንበብ ነው። የእግዚአብሔርን ቃል ባይማር ባያነብ ይሄን ነገር ሊያውቅ አይችልም። አውቀሃል ነው ያለው። አውቀሃል። ሐዋርያው ጳውሎስ ነው ለልጁ ለጢሞቴዎስ አውቀሃል፣ ትምህርቴን አውቀሃል፣ ትምህርቴን አውቀሃል። በምንድን ነው ያወቀው? በእግዚአብሔር ቃል። የእግዚአብሔር ቃል እውቀት እንዲኖረን ያደርጋል። ጌታ ይባረክ። የእግዚአብሔር ቃል ለትምህርታችን ይጠቅማል፣ ለእውቀት ይጠቅማል። ከሐሰት ትምህርቶች ለመዳን የእግዚአብሔር ቃል ያስፈልጋል። ስለዚህ የእግዚአብሔርን ቃል ሁላችን ብናነብ ህይወታችን ይለወጣል። እህቶች፣ ወንድሞች በየትኛውም ዓለም ዙሪያ ላይ በየትኛውም ሃይማኖት ውስጥ ያላችሁ የእግዚአብሔርን ቃል አምኑ። እስኪ እንደ እግዚአብሔር ቃል ሃይማኖታችሁን ፈትሹ። እንደ እግዚአብሔር ቃል ፈትሹ። በእግዚአብሔር ቃል አይታችሁ፣ በእግዚአብሔር መነጽር አይታችሁ፣ በቃሉ መነጽር አይታችሁ ትክክል ካልሆነ ትክክል አይደለም። የእግዚአብሔር ቃል ይበልጣል ማለት ነው። ጌታ ይባላል። በጣም የሚገርም ነገር ነው። ስለዚህ ሐዋርያው ጳውሎስ ስለ እግዚአብሔር ቃል በጣም ብዙ ነገር ይናገራል። እና የእግዚአብሔር ቃል ለዚህ ይጠቅማል እና ስለዚህ የእግዚአብሔርን ቃል ልናጠና ልናነብ ይገባል። እንደዚህ ይላል ቅዱሳን እንደዚህ ይላል ከሕፃንነቴ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት አውቀሃል። ቅዱሳን መጽሐፍ ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለተግሣጽ፣ በጽድቅም ላለው መንገድ ለመምከር ይጠቅማል። ምን? የማቃል የእግዚአብሔር ቃል አውቀሃል። የእግዚአብሔርን ቃል አውቀሃል፣ ቅዱሳንን መጽሐፍ አውቀሃል ይለዋል ሐዋርያው ጳውሎስ። ይሄን ይናገራል። የእግዚአብሔር ቃል እዚህ ጋር ለምን እንደሚጠቅም ይናገራል። ቅዱሳን መጽሐፍት ሁሉ የእግዚአብሔር መንፈስ ያለባት። የእግዚአብሔር ቃል ምን ያለበት ነው? የእግዚአብሔር መንፈስ ያለባት። ሕይወትን ለማቅናት በጽድቅ እንድንሄድ የሚያደርግ ነው የእግዚአብሔር ቃል። ስለዚህ ሁላችንም የእግዚአብሔርን ቃል እንድናነብላል። ዘመናችሁ በዚህ የተባረከ ይሁን። ስለ እግዚአብሔር ቃል ማለትም ይሄ የእግዚአብሔር ቃል ይሄንን መጽሐፍ ቅዱስን ስናስበው መጽሐፍ ቅዱስን በአጠቃላይ ስናስብ በሁለት ይከፈላል፣ ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን የምንለው ከዘፍጥረት ጀምሮ እስከ ሚልክያስ ያለውን ብሉይ ኪዳን ነው፣ 39 መጽሐፍ። አዲስ ኪዳን የሚለው ደግሞ ከማቴዎስ እስከ ራእይ አዲስ ኪዳን 27፣ አጠቃላይ 66። ይህንን መጽሐፍ ለመጽሐፍ በአጠቃላይ የፈጀው ጊዜ ከ1400 እስከ 1600 ዓመት ዓለም ፈጅቷል። ይህን መጽሐፍ ቅዱስ ለመጽሐፍ ማለት ነው። እና ይህንን መጽሐፍ የጻፉት በአጠቃላይ 40 ሰዎች ናቸው። ብሉይ ኪዳንን የጻፉ ሰዎች ስንት ሰዎች ናቸው? ብሉይ ኪዳንን የጻፉ ሰዎች 32 ሰዎች ሲሆኑ አዲስ ኪዳንን የጻፉ ሰዎች 8 ናቸው። በአጠቃላይ ይህንን መጽሐፍ የጻፉት ሰዎች በአጠቃላይ 40 የሚያክሉ ሰዎች ናቸው። እንዴት ይህንን መጽሐፍ ጻፉ ካልን በእግዚአብሔር መንፈስ ምሪት ነው የጻፉት። እዚህ ውስጥ ይህንን መጽሐፍ ሲጽፉ የተማሩም አሉ፣ ያልተማሩም አሉ። ትምህርት ቤት ገብቶ የተማሩም አሉ፣ ያልተማሩም አሉ። የእግዚአብሔር መንፈስ መርቷቸው ነው የጻፉ። ይሄ መጽሐፍ ለምንድን ነው የሚጠቅመው ካልን ይሄ መጽሐፍ የሚጠቅመው ለእውቀት ይጠቅማል። እግዚአብሔርን ለማወቅ አንደኛ እግዚአብሔርን ለማወቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አውቀን እንድንሰብክ ይጠቅመናል። የእግዚአብሔር መንገድ እንድናውቅ ይጠቅመናል። እውቀት ላለው ትምህርት ይጠቅመናል። ስለዚህ ይህንን የእግዚአብሔርን ቃል ሁላችንም ብናጠና ይጠቅመናል። ማንበብ አለብን።
ዓመቱን በሙሉ መጽሐፍ ቅዱስን ምዕራፍ 3 ምዕራፍ ብናነብ ዓመቱን ሙሉ 3 ምዕራፍ ብናነብ በዓመት አንድ መጽሐፍ ቅዱስን ሙሉ መጨረስ እንችላለን። በየቀኑ 3 ምዕራፍ ብናነብ ዓመቱን ሙሉ መጨረስ እንችላለን። ስለዚህ ጌታ ይባርካችሁ። ሻሎም፣ ወዳችኋለሁ። ይህንን መጽሐፍ እንድናጠና እግዚአብሔር ይርዳ። ደግሞ ስናጠና እንዲብራራ እንዲገባ ለእኔም ለእናንተም። ስለዚህ ይህን መጽሐፍ ካነበብን ስለ ጸጋ ስጦታ፣ ስለ እግዚአብሔር ሐሳብ፣ ስለ ብዙ ነገር እናውቃለን። ብዙ ስህተቶችን ማረም እንችላለን። የራሳችንን ሕይወት እናያለን። እንደ እግዚአብሔር ቃል መኖር እንጀምራለን። እግዚአብሔር ማስደሰት እንጀምራለን። ስለዚህ ይሄ ቃል ስናነብ እንዲገባል፣ ለእኔም ለእናንተም እንዲገባል፣ ሁሉም ሰዎች ወደ እግዚአብሔር ቃል እንዲመለሱ አጭር ጸሎት ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሁላችንም ወደዚህ ወደ እግዚአብሔር ቃል እንድንመለስ እህቶቼ፣ ወንድሞቼ፣ አባቶች፣ እናቶች፣ ወጣቶች እግዚአብሔር ትላልቅ አባቶች በጌታ በኢየሱስ ስም ትውልድ ሁሉ መንግስታት ሳይቀሩ ባለስልጣኖች ሳይቀሩ በሙስና ውስጥ ያሉ በተለያየ ኃጢአት ውስጥ ያሉ ሁሉ ወደዚህ ወደ አንተ ቃል እንዲመለሱ እንድትረዳቸው ጸልያለሁ። ብዙ ሰዎች ይሄንን የእግዚአብሔርን ቃል ማጥናት እንዲጀምሩ ወደ እግዚአብሔር ቃል ወደ እግዚአብሔር ሐሳብ ብዙዎች እንዲመለሱ በጌታ በኢየሱስ ስም ጸልያለሁ። ወደ ቃል መልሰን፣ ወደ እውነት መልሰን። በዚህ ውስጥ ፈውስ አለ፣ በዚህ ውስጥ በረከት አለ፣ በዚህ ውስጥ ሕይወት አለ። የዘላለም ሕይወት ያለው በዚህ ቃል ውስጥ ነው። ያ የእግዚአብሔር ቃል ደግሞ ኢየሱስ ነው። ጌታ መንፈስ ቅዱስ ወደዚህ ቃል በጌታ በኢየሱስ ስም በዓለም ዙሪያ ያሉትን እህቶችን ወንድሞችን እንድትመልስ በኢየሱስ ስም ጸልያለሁ። ወንድ ልጆችን ሴት ልጆችን እንድትመልስ ጸልያለሁ። በአንተ ቃል እንድትሞላል፣ በአንተ ዕውቀት እንድትሞላል፣ ተለውጠን ደግሞ ተምረን ጌታው ብዙዎችን ማስተማር እንድንችል እንድትረዳን ጸልያለሁ። በሰማይ በምድር ምስጋና ለአንተ ይሁን። በዚህ ቃል ብዙዎች አንብቡ፣ ወደ እግዚአብሔር ቃል ተመልሶ ሕይወታቸው ተለውጦ እግዚአብሔር በሕይወታቸው መልካም ነገር እንዲሆን በኢየሱስ ስም እንዲባረኩ በዚህ ቃል ውስጥ ያለውን በረከት እንዲያገኙ እህቶቼ ወንድሞቼ እንዲያገኙ እንድትረዳቸው በኢየሱስ ስም ጸልያለሁ። የታመሙ በዚህ ቃል ይፈወሱ፣ ያዘኑ በዚህ ቃል ይጽናኑ፣ የወደቁ በዚህ ቃል ይነሱ። እግዚአብሔር ከመንገድ የወጡ በዚህ ቃል ይመለሱ። ይሄን ቃል ሲያነቡ የብዙ ሰዎች ሕይወት ይለወጥ። ይህን ቃል ሲያነቡ የብዙ ሰዎች ሕይወት ይለወጥ። የእህቶች፣ የወንድሞች፣ የአባቶች፣ የእናቶች፣ የወጣቶች ሕይወት ይለወጥ። በጫት ሱስ፣ በተለያየ ሱስ ውስጥ ያሉ፣ በዝሙት ሱስ ውስጥ ያሉ፣ በሙስና ሱስ ውስጥ ያሉ፣ በተለያየ ልክፍት ውስጥ ያሉ ሰይጣን የያዛቸው ሰዎች ሁሉ ይህን ቃል ሲያነቡ በኢየሱስ ይገለጥላቸው፣ ይብራራላቸው። ይሄ ቃል የተጻፈው በእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ ምሪት ነው የእግዚአብሔር ሰዎች የጻፉት። ጌታ ሆይ የዚህ የቃሉ መንፈስ ብዙዎችን እንዲለውጥ እንዲያገኝ በኢየሱስ ስም ጸልያለሁ። በዚህ ቃል ተባረኩ፣ ታሪካችሁ ይለወጥ። በዚህ ቃል በኢየሱስ ስም ዘመናችሁ ይለወጥ። ወደ ቃሉ እግዚአብሔር ይመልሳችሁ፣ በኢየሱስ ክርስቶስ ስም ይመልሰን። አሜን። ተባረኩ። ሻሎም። ወዳችኋለሁ። ይህን ቃል አንብቡ፣ ብዙ ነገር ታገኛላችሁ። ጌታ ይባርካችሁ። ይህንን ለብዙዎች ሰዎች ኮፒ ሊንክ አድርጉ፣ ሼር አድርጉ። ተባረኩ። ወዳቻለሁ። እኔ እናንተ ወንድም ዘካርያስ አዶሌ ይባላል። ቴንኪው